አንዲት እህት በባዕድ ሀገር በስደት ሀገር ነው የምትኖረው። በስደት ትኖራለች። በጣም ቢዚ ናት በስራ። አሰሪዎቿ ቀንም ሌሊትም ያሰሯታል። ያለችበት ሀገር ቤተክርስቲያን የለም። ቢኖርም ለመሄድ አይፈቀድላትም። ቤት ውስጥ ጸሎት ለማድረግ እንኳን አትችልም። ምክንያቱም ኦርቶዶክስ መሆኗ ከታወቀ ከስራዋ ትፈናቀላለች፣ ከስራ ያባሯታል። አብራ ከነሱ ጋር መስላ ህይወትን ለማሸነፍ ትኖራለች። ይሄ ሁሉ ሁኔታ ውስጥ ግን ጸሎቷን አላቋረጠችም። እንደ ሌሎቻችን መጽሐፍ ቅዱስ ይዛ ምናልባት መጸለይ አይፈቀድላትም። ኦርቶዶክስ መሆኗ ከታወቀ እንዳልኳችሁ ለሷ እጅግ በጣም አደጋና ችግር ነው። ምክንያቱም እዛ ቦታ ያስገባትም የኑሮ ችግር ህይወቷን ለማሸነፍ ስትል ነው። እንደዚሁ ሆና ጸሎቷን ግን አቋርጣ አታውቅምና ጸሎቴን አቋርጬ አላውቅም ጸልያለሁ ስትል ገረመኝ። እንዴት ነው ታዲያ የምትጸልየው አልኩኝ። ዳህ ስለሆንኩ ስራ ስለሚበዛብኝ ጸሎት ለማድረስ የረፍት ጊዜ የለኝም አለች። ነገር ግን አለች በየጊዜው ጸሎት አቋርጬ አላውቅም አለች። ገርሞኝ ጠየኳት፣ እንዴት አልኩ። ጠዋት ከመኝታዬ ስነሳ ቀሚሴን ስለብስ አቤቱ ጸጋ መንፈስ ቅዱስን እንደዚህ አልብሰኝ እለዋለሁ አለች። ውሃ አቅርቤ ፊቴን ስታጠብ አቤቱ የልቤን እድፍ በመንፈስ ቅዱስ አጥበህ ንጹሕ አድርግልኝ እለዋለሁ። እሳት አቅርቤ ብዙ እንጨት ጨምሬ ሲነድ ባየው ጊዜ አቤቱ ልቤ በፍቅረ መንፈስ ቅዱስ እንዲህ እንዲቃጠል አድርግልኝ እለዋለሁ። መልካም ሩዝ ቀቅዬ በስሎ በምበላበት ጊዜ አቤቱ ከረሃበ ነፍስ እንድድን መንፈሳዊ ምግብ አዘጋጅልኝ እለዋለሁ። ልብሴን አጥቤ በመተኮሻ ተኩሼ ቀጥ ሲል ባየሁት ጊዜ አቤቱ ቀጥ ያለና የቀና ልብ ስጠኝ እለዋለሁ። እንደዚህ ያደረኩ ስራዬንና ጸሎቴን በአንድነት እጨርሳለሁ አለችኝ። ግሩም ነው፣ ደነቀኝ። ለካ ጸሎት ለማድረግ ግዴታ ቤተክርስቲያን መሄድ አይጠበቅብንም። ብንችል ቤተክርስቲያን መሄድ የምንችልበት አጋጣሚ ካገኘን ብንሄድ እሰየው፣ ጥሩ ነው። ቤተክርስቲያን መሄድ የማንችልበት ሁኔታ ውስጥ ከሆን ግን ጸሎታችንን ማቋረጥ እንደሌለብን ከዚህች እህት ትልቅ ትምህርት ተመሬበታለሁ። እናንተም ጥሩ ትምህርት እንደተማራችሁበት ተስፋ አደርጋለሁ። ጸሎት ለማድረግ ጊዜ የለኝም የምትሉ ካላችሁ፣ ተስፋ በመቁረጥ ውስጥ ሁኔታ ውስጥ ካላችሁ እርግጠኛ ነኝ የዚህች ልጅ ጽናት፣ ብርታት ለእናንተ ትልቅ ትምህርት እንደሚሆናችሁ ተስፋ አደርጋለሁ። ከወደዳችሁት ለምትወዷቸው 5 ሰዎች ሼር ማድረጋችሁን እንዳትረሱ። መልካም ጊዜ